በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጥላ ውስጥ ያላችሁ በየትኛውም ዓለም የምትኖሩ ቤተክርስቲያን በሙሉ የእግዚአብሔር ሰላም በያላችሁበት ይብዛላችሁ። ዛሬ የምንገኘው በአርሲ ሀገረ ስብከት በሌሙና ቢልሎ ወረዳ ጨፋ መድኃኔዓለም ወይም ደግሞ ደብረ ቁስቋም ቅድስተ ሰሎሜ የአንድነት ገዳም ውስጥ እንገኛለን። አሁን ያለንበት ቦታ ይሄ ገዳም ከመመስረቱ በፊት እግዚአብሔር በራእይ ተገልጾላቸው የዚህን ጸበል ወደ ላይ በኋላ ታዩታላችሁ። ጸበሉን ቦታውን በእግዚአብሔር ቸርነት እንዲመሰረት ምክንያት የሆኑት የእናታችን የሳህለ ማርያም የጸሎት ስፍራ የነበረውን ቦታ ነው የምንጎበኘው። የጸሎት ስፍራ ብቻ ሳይሆን ያው ጉዳያቸውን ወደ ገዳሙ ከገቡ በኋላ እዚህ ውስጥ ነበረ። ካረፉ በኋላ
እሺ ክቡራትና ክቡራን እንደምትመለከቱት አሁን ያለነው በዚያው በገዳሙ ውስጥ ነው ያለነው። ቅድም ወደዚህ ስንገባ እንደነገርኳችሁ የዚህ ገዳም መስራች የሆኑት የእናታችን የሳህለ ማርያም የጸሎት ቤታቸው ነው እዛ ላይ ያለነው። አሁን ደግሞ እሳቸውን ካረፉ በኋላ በዚህ ቦታ ላይ ነው ስርዓተ ቀብራቸው ተፈጽሞ በዚህ ቦታ ላይ ነው ያለነውና አሁን አጠገቤ የገዳሙ እመቤት የሆኑት እማሆይ ወለተ ማርያም አጠገቤ ይገኛሉ። እንግዲህ እሳቸው ደግሞ ስለ ቦታው የተወሰነ ነገር አሁን ስላለንበት ቦታ የተወሰነ ነገር ግንዛቤ ይሰጡናል። ወደ እሳቸው ወስዳቸዋል። እሺ የገዳም ያው እናታችን ከመሰረቱት በኋላ እሳቸው ካረፉ ጊዜ ጀምሮ ይሄ የጸሎት ቤታቸው ነበር። ከቤተ ክርስቲያንም አስቀድሞ የነበረው እዚህ ላይ ነበር ጸሎት ሲያደርጉ የነበረው። ከዚያ በኋላ ደግሞ ያው እሳቸው አረፉ። እሳቸው ካረፉ ጊዜ ጀምሮ እሳቸው ሲያደርጉት እንደነበረው ጸሎት አሁንም ቦታው ላይ ጸሎት እየተደረገ ያው በነበረው ጸሎቱም አሁንም እየተካሄደ ይገኛል እና የቀብር ቤታቸው ነው። እሳቸው እዚህ ነው ያረፉት። እዚህ ነው ቀብራቸው፣ አስከሬናቸው፣ እንትናቸው አጽማቸው ያለው ማለት ነው እና የገዳሙ መሰረት ማለት ነው። ይሄ ዋናው ቦታ ነው ማለት ነው። ያው እንትን በትረ መስቀሉ ነው እንዳለ ፎቶግራፋቸውን አለ ይታያል። እሺ ይሄ በትረ መስቀል ተአምረኛ በትረ መስቀል ነው። ያው በዚህ በትረ መስቀል ነው እነዚህ በዚህ አካባቢ ያሉትን በአጠቃላይ ጸበሎቹ 44ቱም ጸበል ሲፈልቅ በዚህ ጸበል በዚህ በትረ መስቀል ነው የሚቆጠሩ ታታች የነበረው ማለት ነው። ይህ ጸበል ሚካኤል ነው ገብርኤል ነው ሲባሉ መድኃኔዓለም ነው ኪዳነ ምሕረት ሲባል በዚህ ጸበል በዚህ በትረ መስቀል ነበር እየቆፈሩ ሲያፈልቁ የነበረው ማለት ነው እና ታምረኛ ናት። ያው ከእጃቸው ሳትለይ እሳቸው እስከሚያርፉ ነበር። የመድኃኔዓለም ዝክር ይዘክሩ ነበረ እና ይህ ዝክር ቤት ሌላ ምግብ ከመጠቀማቸው በፊት ሰዎች እዚህ መጥተው ዝክር ይቀምሳሉ። ሰዎች ዝክር ላይ የተለያየ አስተዋጽኦ እያደረጉ በዚሁ መልኩ እየዘከሩ ነበር። አሁን ግን ገዳሙ ደግሞ የነበረውን ያኛው አነስተኛ ቤት ስለነበር ታሪካዊ ቦታ ስለሆነ ረጅም ዕድሜም እንዲኖረው በዚህ መልኩ አሳምረው ሰርተውት የመድኃኔዓለም ማህበር ነው። የመድኃኔዓለም ዝክር መዘከሪያ ቤት ነው። እጅግ በጣም ቆንጆ የሆነ ውብ አድርገው ነው የሰሩት። አሁን ያሉት ዛፎች ከፏቸው መኖራቸው ሳይሆን ሰዎች የሚሰጧቸው ነገሮች እንዳለ ለገዳሙ ያስፈልጋል የሚለው በጓራዊ ሰዎች አድርገው እግዚአብሔር ስራ እየሰራ ነው። አሁን በዚህ መልኩ ሰርተውታል። እንግዲህ በአንድ ላይ ተደርጎ ዝክር ይዘከርበታል ማለት ነው። ይሄ ቤት በዚህ ቦታ ላይ መታችሁ ሱባኤ መግባት ገዳሙን መጎብኘት ያስፈልጋልና ይህንን ነው ቀጣይ ያሉትን ነገሮች እናነግራችኋለን። ዝክር የሚዘከርበት እናታችን ሳህለ ማርያም የገዳሙ መስራች የጸሎት ቤታቸውና አሁን ደግሞ ያረፉበት ቦታ ላይ ነው የምንገኘው። እንግዲህ ይሄኛው ቤት ደግሞ ማንኛውም ገዳም መጥቶ ዝክር የሚቀምስ ሰው ማንኛውም ያኛው መድኃኔዓለም ዝክር የሚቀምሱት ናቸው። ከዛ ውጭ እዛ የማይገቡት ደግሞ እዚህ መጥተው ዝክር ተሳትፈው ቀምሰው የሚሄዱበት ዝክር ቤታቸው ነውና የገዳሙ ተግባር ቤት ነው። ለመናንያኑም፣ ለገዳሙ አብነት ተማሪዎች፣ ለሁሉም መነኮሳት፣ ለአገልጋዮቹ በዚህ ቦታ ላይ ነው ምግባቸው ዳቤው የሚጋገረው። ስለዚህ ወደፊት በሚኖረን መርሃ ግብር ውስጥም ገብተን ያለውን ነገር ቀርጸን እናሳያቸዋለን። በበቆጂ ጨፋ መካነ ሕይወት መድኃኔዓለም ደብረ ቁስቋም አንድነት ገዳም ነው።
ያለነውም በዚሁ በተግባር ቤቱ ፊት ለፊት ነው ያለነው። በዚህ ተግባር ቤት ውስጥ በዚህ በገዳሙ የሚኖሩ መናንያን እንደዚሁም ገዳሙ የሚያስተምራቸው የተለያዩ የአብነት ተማሪዎች አሉ፣ የመጽሐፍት ተማሪዎች አሉ፣ የአቋቋም ተማሪዎች እንደዚሁም የቅዳሴ ተማሪዎች በዚህ ቦታ ላይ እንዳሉ ሰምተናል። እነዚህ ተማሪዎች ሁሉ ምግባቸው ከዚሁ ዳቤ እየወጣላቸው ነው የሚማሩት ማለት ነው። የዚህ ቦታ የዚህ ዳቤውንም ሆነ ሌሎች ዝክር ነገሮችን ማብሰያ ተግባር ቤት አሁን ያያችሁት ነው። በዙሪያው ከዚህ ውጭ ያሉት ደግሞ በዚህ ጋር የምንመለከተው የመናንያን በዚህ ጋር ውድ ኦርቶዶክሳውያን በድጋሚ እግዚአብሔር ሰላም በያላችሁበት ይብዛላችሁ። አሁን አጠገባችን ስለቦታውም በይበልጥ ደግሞ ማብራሪያ የሚሰጡን አባታችን የዚሁ የመካነ ሕይወት የበቆጂ ጨፋ መካነ ሕይወት መድኃኔዓለም ደብረ ቁስቋም አንድነት ገዳም የገዳሙ ቄሰ ገበዝና የስብከተ ወንጌል ኃላፊ አባታችን አባ ገብረ ሚካኤል በዚህ ቦታ ላይ ረጅም ጊዜ የቆዩ አባት ናቸው። እሳቸው ስለ ገዳሙ ልዩ ልዩ መረጃዎችን ይሰጡናል። አባታችን ስለተገኙልን እናመሰግናለን። እሺ ራስዎትን ተዋውቀው ወደ ተንቀሳቀሱ። እሺ መጋቢ አዲስ አባ ገብረ ሚካኤል ቤትዬ እባላለሁ። የአዲሳት መምህር ነኝ። እንደገና እንደ ቤተክርስቲያን አገልግሎት ደግሞ ቄሰ ገበዝ ነኝ። እንግዲህ ስለ ቦታው ምንነት እና መሰራረት አጠር አድርጌ ልገልጽ ፈልጋለሁ። ምንድነው ቦታው በ15ኛው ክፍለ ዘመን በፊት የነበረ ነው እና ታዲያ ያን ጊዜ አንድ ነገር እንደተፈጠረ ነው። ምን ነበር? ግራኝ መሐመድ ቦታውን ላጠፋው እዚህ ጋር የነበሩትን አባቶች መነኮሳት እናቶችን ሰብስቦ እንዳቃጠላቸው ነው እና ከዛ በኋላ ለዘመናት ቆይቶ ከ400 ዓመት በኋላ ነው በእምሆይ ሳህለ ማርያም እንደገና ይሄ ቦታ እንዲመሰረት እግዚአብሔር ፈቅዶ እሳቸውን ካስነሳ በኋላ መጀመሪያ ላይ ጸበሉ ነበርና የፈለቀው ጸበሉ ፈልቆ ነው። ከዛ በኋላ ቤተ ክርስቲያኑ ለመጀመሪያ ጊዜ እንዲመሰረት የተደረገው መጀመሪያው ቤተ ክርስቲያን እዚህ መድኃኔዓለም የምናየው ነው። በ1987 ላይ ነበር የተመሰረተው ጸበሉ። ከዛ ፊት በ1983 ላይ ነው እና ይሄ ነበር የነበረው። ስለ እንትኑ አጠራርገን ስንገልጽ እና ስለ ጸበሉ ሲገለጥ በፊት ጸበሉ ያስታጥቄውን እንትን ምንጭ የምትባል ነው። ዛሬ አቦይ ጸበል ተብሎ ስያሜ ተሰጥቶታል። ያን ጊዜ ህዝቡ ይሄን ነበር ጸበሉ ነበር እንደ ውሃ የሚጠቀመው። በእኚህ እናት ምክንያት ግን ጸበል እንደሆነ ተነግሮኛል በማለት ያንን ጸበል ውሃ ትተው ወደ ጸበል ከተለወጠ በኋላ ግን በእነኚሁ እናት ብዙ ጸበሎች ፈልቀዋል። ያው ይነገራቸዋል። የጸበሉን አይነት ካዩ በኋላ በትረ መስቀል አላቸው። በዛ በትረ መስቀል ያንን ቦታ እንትን ሲሉት የጸበሉ አይነት እንትን ነበርና ዛሬ ላይ ጸበሉ ከዛ አስታጥቂ እንትን ምንጭ ከሚባለው ውጪ 39 ጸበል ፈልቋል። ያ ጸበል 44ቱ ተብሎ በጥቅል ስሙ ወደዛው እና ይህን ጸበል ማንኛውም ሰው አይቀዳው። ካህናት ወይም ዲያቆናት ሆኖ ብቻ ነው መቅዳት የሚቻለው። ያ ደግሞ ለጥንቃቄና ቦታውን ለማስከበር የተደረገ ነገር ነው። እናመሰግናለን። ይሄ መግቢያው ነው። ቅድምም በላይ በእናታችን በጸሎት ቦታ በነበርንበት ጊዜ ከላይ በኩል አሳይቻችሁ ነበር። ይሄ እግዚአብሔር አብ ጸበል ነው። አሁን ላይ የምንገኘው ይሄ
ቤት ነው። ከዛ በፊት ቤቱ ለመሰራት ምክንያት የሆነው ግን ሞይ ሳህለ ማርያም መታሰቢያ ነበር። እድሜያቸው እድሜ ጠገብ እኔ እንኳን የማውቃቸው ዛፎች አድገዋል። በጣም ስሉ ራሱ ይባላል። 44 ማለት የ44ቱ ጸበል መገናኛ ቦታ ማለት ነው። እዚህ ጋር ነው መጀመሪያ መጠመቅ የሚቻለው። እዚህ ተጠምቆ ነው ከዛ የሚካኤል የገብርኤል የመድኃኒዓለም ብሎ ላይ ወጣለው። እዚህ ሳይጠመቁ ላይ በት ነው። ይሄ ደግሞ የወር ግዳጅ ያለባቸው ሰዎች እንዝና የተመታቸውን ሰዎች አያጠቃልልም። የ44ቱ ያኛው እዛ ሩቅ ታችኛው የተከለለው ቦታ ላይ በዚህ ሁኔታ ላይ ያሉ ሰዎች እዛ ይጠመቃሉ። ንጹህ እሺ፣ ቅድም እንደተባለው ጫማዎቻቸውን ልብሶቻቸውን ያወልቁና እዚህ ባህሩ ላይ ገብተው ይጠመቃሉ። ወደ ላይ ይወጣሉ ማለት ነው። ይህ ከላይ
ኦርቶዶክሳውያን በመላው ዓለም የምትገኙ አሁን የምንገኘው በቆጂ ጨፋ መካነ ሕይወት መድኃኔዓለም ወደብረ ቁስቋም አንድነት ገዳም እንገኛለን። ቅድም ስናስጎበኛችሁ እንደነበረው መነሻችንን ከመድኃኔዓለም ቤተክርስቲያን አድርገን አሁን ደግሞ ወደ እናታችን እማሆይ ሳህለ ማርያም የጸሎት ቦታቸውና አሁን ያረፉበት ቦታ እንደዚሁም የ44ቱ ታቦት የ44ቱ ጸበልን ጎብኝተን የጥምቀት ማደሪያውንም ቦታ ጎብኝተን አሁን ደግሞ 44ቱ ጸበል ተጠምቀው ወደ ዋናው ጸበል የሚመጡበት ቦታ ላይ እዛ ቦታ ላይ እንገኛለን። እንደምትመለከቱት ይሄ በፊት ያው እንደዚህ ደረጃ ምናምን ነገር ተሰርቶለት ሰዎች ከዚህ ጀምሮ እስከ ላይ ድረስ በሰልፍ ነበረ። እስከ ምሽት 12 ሰዓት አካባቢ ሰዎች ጸበል ይጠመቁበት ነበር። አሁንም ጸበሉ ስራውን ማዳኑን አላቆሙም። ሰዎች ይመጣሉ። ይሄ ደረጃው ያ ነው። አባታችን ጠቅለል ያለ ነገር ደግሞ መረጃ ይሰጡናል። ወደሳቸው ወደ ደብሩ ስብከተ ወንጌልና ቄሰ ገበዝ ወስዳቸዋል። የደረሰው ነገር የጸበሉ ቦታ ነው። እዚህ ጋር ጸበል ስታይ እያንዳንዱ ጸበል የምንፈልጋቸው ጸበሎች ገብተን ማየት እንችላለን፣ መጠመቅ እንችላለን። እንደ ዕጣ ክፍል ሰው በራሱ የሚካኤል ሊሆን ይችላል፣ የገብርኤል ሊሆን ይችላል። ስለዚህ የሚፈልገውን ጸበል መጥቶ የሚጠመቅበት ቦታ ነው። የተለያዩ ጸበሎች ያሉበት እዚህ ጋር ነው ማለት ነው። ማዳኑ ስንመለከት ከምንም በላይ ነው። ብዙ ነገሮች ብዙ የተጨነቁ ሰዎች ናቸው ይገልጻሉ። አይደለም ሃይማኖት ያላቸው ክርስቲያን እና ሙስሊም ወንድሞች እና እህቶች እንኳን እዚህ ጋር ድነው የሚሄዱበት ነገር ነው። የሚመሳሰሉበት ነገር አለ። እንደውም ቅድሚያ ከክርስቲያኖቹ ቅድሚያ ድነው የሚሄዱት እነሱ ናቸው። እንደው ለመዳን 7 ቀን ቢፈጅባቸው ነው። ምንም አይነት ህመም ሊሆን ይችላል። ከምንም አይነት ህመም ግን ቅድሚያ ድነው ይሄዳሉ። ያው ያድነናል ፈጣሪ ለሁላችንም ድነት ያፈለቀው ጸበል ነው ብለው ስለሚያምኑ ድነቱ እነሱ ጋር አይቆይም ማለት ነው። ፈውሱ እነሱ ጋር ይፈጥናል፣ ህመሙ እነሱ ጋር አይቆይም ማለት ነው። ይሄ ነው ያለው ነገር። አሁን ደግሞ አባታችን ጸበሉ እኮ መጀመሪያ የፈለቀ አካባቢ ላይ አንድ ሙስሊም ናቸው ጸበል ሳይገቡ ባንዲራ በጀርባ በኩል ሲውለበለብ አየው ብለው የመጀመሪያ ምስክርነት እንደሰጡ አስታውሳለሁ። ያው በልጅነት ነው። አዎ ልክ ነው። ማየም ሲነግሩን ነበር። ይሄ ነገር ለመጀመሪያ ጊዜ ገና የ400 ሜትር ርቀት ላይ ሆኖ ነበር አይኔ ታየኝ። ምንድነው ያማየው ነገር ብሎ ሲናገር የነበረው እና ለዘበናት ግን አይነ ስውር ሆኖ የነበረ ሙስሊም ወንድም ነው። ግን ደርሶ ሳይሆን ገና ርቀት የ400 እና የ500 ሜትር ርቀት ላይ ሆኖ ነው አይኔ የበራለ። ከዛ በኋላ ብዙ ሰዎች ተፈውሰዋል። ብዙ ሰዎች የተፈወሱበት ነገር ነው ያለው። እንደው እንዳጭር እንኳን እኔ ካየሁት አንፃር ከመጣው በኋላ እንኳን አንድ ሙስሊም እህት ባሌ ጎባን የምትኖረው በሱቅ ስራ ነበርና መድኃኒት አረጉብኝና ያው ከሰር። ከዛ በኋላ ያ ብቻ አይደለም የስራ መክሰር ብቻ ሳይሆን እንደገና ያው ሰውነቴ እንዳለ ሽባ ሆነና መንቀሳቀስ አልችልም ብላ ይሄ ጸበል ግን ያድናል የሚል ነገር ከዚህ በፊት ሙስሊም ነው ለመጀመሪያ ጊዜ ዳነ የሚለውን ነገር ሰምቼ መጣሁ ብላ በዱላ ነበር የምትመጣው። መሄዳችንም እያነከሰች አንድ እግሯ ሳላ በጣም ወደ ላይ ታጥፋ ነው ያለችው። ለ21 ቀን ነው የተጠመቀችው። ጻርቃኔ ሄጃለሁ ብላለች። ብዙ ቦታ ላይ ሄጃለሁ ብላለች። ግን እዚህ ጋር ያለው ነገር በጣም ፈውስ ሰጥቶኛል ስትል ነበረ። መጨረሻ ላይ ከ3 አመት በኋላ ድና መታ መስከራለች እና ዱላውንም ጥላ ቀጥ ብላ መሄድ ጀምራለች። ሲጀመር ሃይማኖቷን ቀይራ ኦርቶዶክስ ሆናለች ያችልች እና ይሄ ነው ያለው። ያው ልዩ ልዩ በወቅቱ በዘመኑ የነበረው HIV፣ ካንሰር፣ ውበት፣ የተለያዩ ለምጥ እንደው ተራ የማይባሉ ኪንታሮት በሽታ ሰዎችን በማሰቃየት የሚታወቁ በሽታዎች በዚህ ቦታ ላይ ሰዎች መጥተው እንደተፈወሱ ነው አሁን ያለነው ብለው ለመጀመሪያ ጊዜ አስታጥቄ ምንጭ ተብሎ የሚጠራው ቦታ ይሄ ነው። ስለዚህ በዛን ዘመን ላይ ሰዎቹ ለከብቶቻቸው እና ለልጆቻቸው ልብስ ማጠቢያ አድርገው ለዘመናት ቆይቷል። እማሆይ ሳህለ ማርያም ግን ይሄ አስታጥቄ
ምንጭ የተባለው የአቦይ ጸበል እንደሆነ ተነግሯቸው ከዛ ጀምሮ በአቦይ ጸበል ተመስሎ እስከ ዛሬ በጸበልነት ሲያገለግል ይኖራል። ብዙ ድውያን የፈወሰ ጸበል ነው። ከአመት አመት አይቋረጥም። ከአመት አመት አይቋረጥም። በጣም ብዙ ህዝብ ነው። አሁን እኛ አርፍደን ስለመጣን እንጂ እዚህ ጋር የሚጠመቀው ህዝብ በጣም ከ300 ከ400 ያላነሰ ነው እና በጣም ብዙ ቧንቧ ምናምን አይደለም። ያው ራሱ በተፈጥሮ የሚወርድ ነው። በተፈጥሮ እንጂ ይሄ እዚህ ጋር ላሸንዳ የተጠቀም ነው እንጂ በራሱ ከመሬት የሚፈስ ጸበል ነው። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንደዚሁም የመጥምቀ መለኮት ቅዱስ ዮሐንስ የአቡነ ዘርአብሩክ እዚሁ አብረው የሚጠሩ አሉ። የምናየው ከመሬት ነው የሚወጣው። ከዛ ነው እንግዲህ የፈለቀው። ገዳም ደርሰናል። አሁን መግቢያ በር ላይ ነው ያለነው። እዚህ ወደ ማዶ ስንመለከት ቅድም አስጎብኘናችሁን አይታችኋቸዋል። አሁን ደግሞ እዚህ ወደ መግቢያው ላይ ነው ያለነው። ተከተሉ። ያው ጸሎት ይጸለይበታል። አባቶች ይጸልያሉ። እማሆይ ማለት እማሆይ ማርያም የዚህ የገዳሙ መስራች ናት። እዚህ ቤተክርስቲያኑ ከተተከለ በኋላ እዚህ ፊት ለፊት ሆነው ጸሎት የሚያደርሱበት የጸሎት ቤታቸው ነበረ። እናቶች ናት። እዛ ነው ያለው። ሁለት ቤተክርስቲያን ነው ያለው። ማዶ ላይ ቅድም ያየነው የመድኃኔዓለም፣ እዚህ ጋር ደግሞ የቁስቋም በመካከላቸው የአንድ 1000 ሜትር ርቀት ይኖራል። ሁለቱም ይገለገላሉ። በሰንበት ኪዳን ነው እዚህ የሚደርሰው። ሌላው ጋር ግን ሙሉ አገልግሎት ነው። አገልግሎቱ ከአመት እስከ አመት አይቋረጥም። ሰዓታት አለ፣ ኪዳን አለ፣ ቅዳሴ አለ። ያለ ነው። ከጸበሉ ወደ ምስራቅ ስንመለከት በቀኝ በኩል የቁስቋም ቤተክርስቲያን፣ በስተግራ በኩል ደግሞ የመድኃኔዓለም ቤተክርስቲያን ይገኛል ማለት ነው። አሁን ያለነው በቁስቋም ቤተክርስቲያን ነው። በዚህ ጋር አጋጣሚ ይህ የቁስቋም ቤተክርስቲያን በሚሰራበት ወቅት እንደዚሁም መድኃኔዓለም ቤተክርስቲያን በሚሰራበት ወቅት እናታችን እማሆይ እህተ ጊዮርጊስ ሰፊ የሆነ ስራዎችን የሰሩ ታላቅ ተጋድሎን የተጋደሉ ይህን ቤተክርስቲያን ከማስፈጸም ጋር ተያይዞ ብዙ ስራ የሰሩ እናትም አሉ። እማሆይ እህተ ጊዮርጊስ ማለት ነው። ያው እሳቸውም ከሚኖሩበት ከሞቀ ቤታቸው መድኃኔዓለም እንግዲህ በቸርነቱ ጠርቷቸው
በዚህ ቦታ ላይ ደግሞ ይህንን ታላቅ ስራ ካሉት መናንያን ጋር ካሉት አባቶች ጋር ለመስራት የበቁ ታላቅ እናት ናቸው። እንግዲህ ቁስቋምን ስናነሳ የእሳቸውን ስም አለማንሳት ስለማይቻል በእውነቱ እሳቸው የተመሰገነ ይሁን አሁን በሕይወተ ሥጋ አሉ። በዚህ በገዳሙ የሚኖሩ እናት ናቸው። በዚህ ደረጃ የሚያምር ቦታ በአርሲ ሀገረ ስብከት ሌሙና ቢሎ ወረዳ በለኮጂ እግር መንገድ የሌለው ድካመ ስጋ ሳይገጥመን በቀጥታ ወደ ድህነት ቦታ የምንደርስበት በጣም ታላቅ የሆነ ቦታ ላይ ነው ይህ ቦታ ይህ ታላቅ ገዳም ያለው። መጥታችሁ ጎብኙ፣ ተባረኩ። በተለይ ህዳር 6 ይሄ ቦታ ላይ በዓመት አንድ ጊዜ ታላቅ ክብረ በዓል አለ። እንደውም እስከማውቀው ድረስ ከአዲስ አበባ ብዙ እናቶች፣ እህቶች፣ ወንድሞች ባስ ይዘው ይመጡ እንደነበረ አውቃለሁ። ከጊዜ ወደ ጊዜ እንግዲህ ትንሽ ቁጥር መጉደል አለ በስራ ጉዳይም በምንም። ስለዚህ መታችሁ እንድትባረኩ በገዳሙ ስም መልእክታችን እናስተላልፋለን። አባታችን መልእክት እንግዲህ መጥቶ ለመጎብኘት እዚህ ቦታ ላይ መጥቶ ለመባረክ ደግሞ እግዚአብሔር ሳልፈቀደ ስለማይሆን ብዙዎቻችን ወደዚህ ልንመጣ የቻለው የእግዚአብሔር ፈቃድ ነውና መጥታችሁ ለመባረክ ለመፈወስም ሰላም ለማግኘት እግዚአብሔር ፈቃዱ ይሁን እና ይሄን እሺ፣ እናመሰግናለን። እግዚአብሔር ያክብርልን። በዚህ ቦታ ላይ ታላላቅ በዓላቶች ይከበራሉ። ማን ነው የሚከበረው በዓመት ውስጥ በመድኃኔዓለም በዚህ ዓመታዊ በዓላቶች? ብዙ ናቸው። አቦይ ጥቅምት 5፣ መጋቢት 5፣ ሐምሌ 5 ይከብራሉ። መድኃኔዓለም ጥቅምት 27፣ መጋቢት 27 ይከብራሉ። ጥር 13 አቡነ ዘርአብሩክ ይከብራሉ። ህዳር 6 ቁስቋም ትከብራለች እና እነዚህ ናቸው። ኪዳነ ምሕረት የካቲት 16 ትከብራለች። እነዚህ ናቸው። በጣም በርካታ በዓላቶች ናቸው የሚከበሩት። እናንተ በየትኛው ጊዜ ይመቸናል በዓል ለማክበር ጊዜያችሁን አመቻችታችሁ ለመምጣት ሰፊ ጊዜዎች አማራጭ ቀናቶች ስላሉ እንድትመጡ እናሳስባለን። ስለነበረን ቆይታ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። አብረናችሁ የቆየ ነው በኢትዮሄኖስ ዩቲዩብ ቻናል የሚተላለፍላችሁ መርሃ ግብር ነው። ይህንን አገልግሎት ተደራሽ ለማድረግ በሰፊ ወደፊት እንመለስበታለን። እናንተ ደግሞ ከእናንተ የሚጠበቀው ሌሎች ለመድረስ አመቺ እንዲሆኑ ሼር፣ ሰብስክራይብ፣ ኮሜንት እንድታደርጉ ስለ ቦታው ልዩ ልዩ ጥያቄዎች ካሏችሁ ደግሞ